ሁላችንም ወደዚህ ምድር ስንመጣ ፈጣሪ ባዶ እጃችንን አልሰደደንም። በእያንዳንዳችን ውስጥ የተደበቀ ምናልባትም እኛ ራሳችን ገና ያላወቅነው አንድ ውድ ካፒታል፣ አንድ ታላቅ ስጦታ አለ። ነገር ግን ትልቁ የህይወት ፈተናው ያለው እዚህ ጋር ነው። ያንን የተሰጠንን ስጦታ አውጥተን እያተረፍንበት ነው ወይስ ፍርሃትና ሰበብ አሸንፎን መሬት ውስጥ ቀብረነዋል? ዛሬ በስድስተኛው የአቢብ ጾም ሳምንት ገብርኄር የህይወታችን አቅጣጫ ሊቀይር ስለሚችል አስገራሚ የመክሊት ምስጢር እንነጋገራለን። ለምን አልሰራህም ሲባል ሰበብ ስለደረደረው ሰው ስህተትና እኛ ዛሬ ከርሱ ምን መማር እንዳለብን በጥልቀት እንፈትሻለን። አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንኳን ለስድስተኛው የአቢብ ጾም ሳምንት ለገብርኄር በሰላም አደረሳችሁ። በማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ የተናገረው መክሊት ምሳሌ ስለ መንፈሳዊ ህይወታችን ብቻ ሳይሆን ዛሬ ስለምንኖረው የዕለት ተዕለት ህይወት ጭምር ፍንትው አድርጎ የሚያሳይ መስታወት ነው። ታሪኩ ቀላል ግን እጅግ ጥልቅ ነው። አንድ ጌታ ወደ ሩቅ አገር ሲሄድ ለባሮቹ እንደየአቅማቸው ሀብቱን አከፋፈለ። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጠ። ባለ 5ቱና ባለ 2ቱ ጊዜ አላጠፉም። ወዲያውኑ ወደ ሥራ ገቡ፣ ነገዱ፣ አተረፉ። ጌታቸው ሲመጣ በኩራት 10ና 4 መክሊት አድርገው አስረከቡ። አንተ በጎና ታማኝ አገልጋይ ገብርኄር፣ በጥቂቱ ታምነሃልና በብዙ ሾመሃለሁ የሚል ታላቅ የክብር ሽልማት አገኙ። እውነተኛው ትምህርት ያለው ግን እዚህኛው ሰው ጋር ነው። ያ 1 መክሊት የተቀበለው ሰው ምን አደረገ? ሄዶ ጉድጓድ ቆፈረና የተሰጠውን መክሊት ቀበረው። ይህ ሰው ጌታው ሲመጣ ባዶ እጁን ቆሞ ምን አለ? ጌታ ሆይ አንተ ካልዘራህበት የምታጭድ ክፉ ሰው መሆንህን አውቃለሁ። ስለዚህ ፈራሁና መክሊትህን ቀበርኩት። አስተዋላችሁ? የራሱን ስንፍና በጌታው ላይ አሳበበ። ዛሬስ እኛ ስንቶቻችንን የዚህን ሰው ህይወት እየኖርን ያለነው? እኔ እኮ መነሻ ካፒታል የለኝም፣ ቤተሰቦቼ አይረዱኝም፣ ሀገሪቱ አትመቸኝም፣ እገሌ ነው ያደናቀፈኝ እያልን ጣቶቻችንን ወደ ሌላው እንቀስራለን፣ ኃላፊነት አንወስድም። ነገር ግን ጌታው ይህንን ሰበብ አልተቀበለውም። አንተ ክፉና ሰነፍ ባሪያ፣ የማይጠቅመውን ወደ ውጭ ወዳለው ጨለማ አውጡት ብሎ ፈረደበት። ወዳጆቼ፣ እግዚአብሔር የሚጠይቀን ባልሰጠን ነገር አይደለም፣ አቅማችንን አውቆ በሰጠን በዛች ባለን ባንዲት መክሊት ነው። መክሊት ማለት ገንዘብ ብቻ አይደለም። መክሊት ማለት ጊዜ ነው፣ ዕውቀት ነው፣ ጉልበት ነው፣ ሰዎችን የማስታረቅ ጸጋ ነው፣ በጥሩ ስነ ምግባር አርአያ መሆን ነው። በተለይ ዛሬ አገራችን ላይ እንደምናየው የጥላቻና የዘረኝነት አዙሪት ውስጥ ገብተን መክሊታችን በከንቱ ማባከን የለብንም። በሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ በትንሹ የታመነ በትልቁ ይሾማል ይላል። በትንሿ ዕውቀታችን በትንሿ ጊዜያችን ታምነን መልካም ፍሬ ካላፈራን እንዴት ነው ትልቁን የሰማይ መንግስት አደራ የምንቀበለው? ዛሬ የተቀበረውን መክሊታችንን የምንቆፍርበት እና አቧራውን አራግፈን ወደ ሥራ የምንገባበት ቀን ነው። የእናንተ መክሊት ምንድነው? ከፈጣሪ የተቀበላችሁት አሁን በውስጣችሁ ያለና ማትረፍ የምትችሉት ጸጋ ምንድነው? እስኪ ከታች ኮሜንት ላይ ጻፉልኝ፣ እንወያይ። ይህ መንፈሳዊ መልእክት ሕይወታችሁን ከነካው ቪዲዮን ላይክ በማድረግ ለሌሎች አጋሩ። እንዲሁም እንዲህ አይነት ተመሳሳይ ትምህርቶች እንዲደርሳችሁ ሳብስክራይብ ማድረግ አትርሱ። እግዚአብሔር ሁላችንንም ተጠያቂነት የምንወስድ ታማኝ አገልጋይ ገብርኄሮች ያድርገን። በሰላም ቆዩልኝ።